ሰላም ሰላም ወንድሞቼ ዘመዶቼ እህቶቼ ኢትዮጵያውያን ወገኖቼ በሙሉ ሰላምና ጤና ለእናንተ ይሁን እያልኩ እኔ ሰብሪን እባላለሁ። በዚህ በሜሪላንድ ዲሲ ቨርጂኒያ በሪል ስቴት ስራ ላይ ተሰማርቼ የምሰራ ሰው ነኝ። ከ18 ዓመት በላይ ልምድ ያለኝ ሰው ነኝ። ዛሬ ያመጣሁላችሁ ቤት በኖርዘርን ቨርጂኒያ እዚህ በሰሜን ቨርጂኒያ አርሊንግተን በሚባል ከተማ ያለ ቤት ነው። ይሄ ቦታው በጣም የሚፈልግ ቦታ ነው። በጣም ብዙ ፎርቹን 500 ካምፓኒዎች የተቀመጡበት ዋናው ከተማ ይሄ ነው። ብዙ ነገሮች ያሉበት ወሳኝ ፈላጭ ካምፓኒዎች ያሉበት ቦታ ይሄ ነው። ትምህርት ቤቱን በጣም ቆንጆ ነው። በጣም የሚፈልግ ከተማ ነው። አሁን ያመጣሁላችሁ ቤት የተሰራው በ2015 ሲሆን 5 መኝታ ቤትና 4 ከግማሽ መታጠቢያ ያለው ነው። ሙሉ ስፋቱ እንግዲህ እኛ እዚህ በስኩዌር ፊት ነው የምናወራው 4633 በአጠቃላይ ወደ 5000 የሚሆን ሲሆን ውጩ ደግሞ ስፋት ያለው ወደ 12000 ስኩዌር ፊት ስፋት ያለው ውጭ ነው። እንግዲህ ከፑል ጋር የሚመጣው ውስጡ የፑል መጫወቻም ከታች ከቤዝመንቱ አለው አብሮ ነው የሚመጣው እና ውጭም ደግሞ የመዋኛ ተሰርቶለታል። ግቢ ውስጥ በጣም መናፈሻ ያለው ብዙ ዛፍ ያለው ዘና ፈታ የሚያደርግ ግቢ ውስጥ ነው የተሰራው። አሰራሩም ደግሞ በጥንቃቄ ነው የተሰራው። በጣም የሚያምር ቤት ነው። ዋጋውም ደግሞ አሁን የሚጠይቁት $3 ሚሊዮን ነው። ይህንን ቤት ለመግዛቱ የተለያዩ ቤቶች በሜሪላንድ ዲሲ ቨርጂኒያ ለመግዛት የምትፈልጉ ሰዎች በታች ባስቀምጥኩላችሁ ቁጥር ታገኙኛላችሁ። በ703-225-8292 ታገኙኛላችሁ። ማንኛውም የሪል ስቴት ምክክር በማንኛውም ሪል ስቴት ስራ ጉዳይ ላይ ማግኘትና መመካከር የምትፈልጉ ሰዎች ባስቀምጥኩላችሁ ቁጥር አገኙኝ። የንግድ ቤቶችንም ለመሸጥ ወይ ለመግዛት ኢትዮጵያም እዚህም በሜሪላንድ ዲሲ ቨርጂኒያ ፍላጎት ያላችሁ ሰዎች ኮንታክት አድርጉኝ። እንግዲህ በጣም አመሰግናለሁ። ቻናሌን በመንካት ቻናሌን ቪዲዮውን በማየት ስለረዳችሁኝ በጣም አመሰግናለሁ እና ደግሞ ሰብስክራይብ በማድረግ ተባበሩኝ። እንግዲህ አላማዬ ከዚህ በኋላ ያሉትን ቤቶችና ንግድ ቤቶች ቶሎ ኦንላይን ለእናንተ ማቅረብ ነው። በጣም ከክብረትና ከአመስግኖት ጋር አመሰግናለሁ እያልኩኝ እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ቀን